ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር ኢን የተባለውን ወጣት ሚሊዮነር ያሳየናል። ኢን ህይወቱ ስኬታማ ቢመስልም እውነቱ ግን ማንም የማያውቀው ሚስጥር አለው። ኢን ወደ ተኩላነት ይቀየራል። አንዳንዴም ራሱን መቆጣጠር ያቅተዋል። ወላጆቹም ሚስጥር ሆኖ እንዲቆይ ረድተውታል። ነገር ግን ሺያውን ሲያገኝ ሁሉም ነገር ተቀየረ። ሺያው እንስሳትን በጣም ትወዳለች። ሁለት በጣም የምትወዳቸው ድመቶችም አሏት። ሺያው ሁሌ አርፍዳ ስራ ስለምትገባ አለቃዋ ይቆጣታል። ሚንጌን የተባለው የስራ ባልደረባዋ ደግሞ ይቀልድባታል። ኢን ሺያው የምትሰራበትን ድርጅት ገዝቶታል። ኢን ወደ ድርጅቱ እንደገባ መጀመሪያ ያደረገው ነገር የድመትና ውሻ ፎቶዎችን ማስወገድ ነው። ምክንያቱም ድመትና ውሻ ካየ ወደ ተኩላነት ይቀየራል። ኢን ሺያው ሹራብ ላይ ያለውን የድመት ምስል አየ። እሱም ቶሎ ክፍሉን ለቆ ሊወጣ ሲል ሺያው የያዘችው ቡና እላዩ ላይ ተደፋ። ኢን ራሱን መቆጣጠር ስላልቻለ የአይኑ ከለር ተቀየረ። ሺያው ግን ይቅርታ ብላ ልብሱ ላይ ያለውን ቡና ለመጥረግ ስትነካው ተረጋጋ። በመንከስም ፋንታ ጆን ሳማት። አለቃዋን መቶ አዲሱ የድርጅታቸው ሲኢኦ እንደሆነ ነገራት። ኢን ሁሉንም ሰራተኞች ሰብስቦ ድርጅቱ ውስጥ ስላሉ አዲስ ህጎች ነገራቸው። ስራ ቦታ ላይ ማንም ሰው ውሻም ሆነ ድመት ማምጣት እንደማይችልና ማንም ሰው ያለ ፍቃዱ ወደ እሱ ቢሮ መግባት እንደማይችል ተናገረ። ሺያው የምትወደውን የድመት ስዕል ያለበትን ሹራቧን ለመቀየር ተገደደች። ሺያው የድመቶቿ ምግብ እንደተለመደው ሲመጣላት ደበቀችው። ከዛ ግን ስትጠራ እዛው ጥላው ሄደች። ኢን ጸሐፊው እንደ ራቦ ሲነግረው ሺያው ያስቀመጠችውን ምግብ አምጥቶ ሰጠው። ኢንም ምግቡን በላው። ወዲያው ግን ከፍተኛ የሆነ የሆድ ቁርጠት ያዘውና አስመለሰው። በዚህ ምክንያት ሺያው ከስራዋ ተባረረች። እቃዎቿን እየሰበሰበች እያለ ሚንጌን የምትወደውን ተክል ሰጣት። ሺያው ሚንጌንን ትወደዋለች። ለዛ ድርጅቱን መልቀቅ ስላልፈለገች ኢንን ለማዋራት ተመልሳ ሄደች። ቢሮአቸው ግን ጸጥ ብሎ ስታገኘው በመፍራት ቪዲዮ ሪከርድ እያደረገች ሳታንኳኳ ወደ ውስጥ ገባች። ቢሮ ውስጥ የውሻ ምግብ ተዘርግፏል። ኢን ሲዞር ሰማያዊ አይኑን አየችው። አፉም ደም ተለቅልቋል። በእጁ ደግሞ ውሻ ይዟል። ሺያው ደነገጠች። ኢን አሻንጉሊት እንደሆነና ቀይ ፍሬ ስለበላ አፉ እንደቀላ ነገራት። እሷ ግን ምንም ያህል ሊያስረዳት ቢሞክርም ገዳይ ነው ብላ ስላሰበች በሩጫ ከቢሮ ወጣች። አንሸራቷት ስትወድቅም ኢን ጭንቅላቷ እንዳይመታ ተረፋት። እናም በአጋጣሚ ተሳሳሙ። ለወዲያው ሁለቱም ደንግጠዋል። ሺያው ደም እንዳልሆነ አረጋገጠች። ኢን ቆስሉን እየሸፈነ ያለ ሺያው ያነሳችውን ፎቶ ተጠቅማ በማስፈራራት እንዳያባርራት ቃል አስገባችው። ኢን በሐሳቡ ተስማማና ሺያውን ፎቶውን አጠፋችለት። ቫምፓየር ነህ እንዴ ብላ ጠየቀችው። ኢን ሕፃን እያለ በቀዶ ጥገና ወቅት የውሻ ጂን በአጋጣሚ እንደገባበትና ለዛም እንደዚህ እንደሆነ ነገራት። እሷ ግን ባለማመን ሳቀች። ኢን ግን ህይወቱንና ከማንም ሰው ጋር ግንኙነት እንዳይኖረው ያደረገው ነገር ስለሆነ ተናደደ። ሺያው ሚስጥሩን ለመጠበቅ አልገባችለት። በቀጣዩ ቀን ኮራ ብላ ወደ ስራ ቦታዋ ሄደች። እዛ ስትደርስ ግን አለቃዋ የድሮ ስራዋ ሳይሆን የድርጅቱ ባለቤት ጸሐፊ እንደሆነች ነገራት። ሺያው ልታናግረው ሄደች። ግን ኢን እሱ በሰጣት ስራ እንድትስማማ እየነገራት ተጠጋት። ሺያው ግን ቶሎ ከእጁ ሾልካ መለጠችና እንደማትሰራ ነግራው ልትወጣ ስትል እሱ በተራው የስራ ማመልከቻዋ ላይ ያስገባችው ማንም የማያውቀው ነገር ስለነበር በእሷ አስፈራራት። ሺያውም ምርጫ በማጣት በሐሳቡ ተስማማች። ኢን አባቱ የድርጅቱ ባለቤት እንደነበርና እሱ ከሞተ በኋላ ከጎኑ የሚሆን ሰው እንደፈለገ ነገራት። ሺያው የውሻ ስዕል ያለበትን ወረቀት ስታነሳ ኢን ወዲያው እንደ እብድ አደረገው። ሺያውም በምትፈልገው ሰዓት በራሷ ቁጥጥር ውስጥ ማድረግ እንደምትችል አሰበች። ኢን ግን የሺያውን እጅ ሲይዝ ይረጋጋል። ትንሽ ቆይቶ ስብሰባ ስለነበረበት ከሺያው ጋር ሄዱ። ሺያውን በዚህ ምክንያት ከሚንጌን ጋር የነበራትን ዴት ሰረዘች። ኢን ደግሞ ከሚንጌን ጋር ሲያያት ቀና። ኢን እንደ ውሻ አንገቱን በመስኮት በኩል ማውጣት ስለሚወድ መኪናውን ስትነዳ የነበረችው ሺያው ነች። ግን ሁኔታው ስላልናደዳት መስኮቱን ዘጋችበት። ኢን ወደ ስብሰባው ሲሄዱ ምንም ውሻም ሆነ ድመት የተባለ እንስሳን ላትነካ ነገራት። ሲደርሱ ግን ኢን ውሻ ከፊቱ ተቀምጦ አየ። ወዲያው ልቡ በፍጥነት መምታት ጀመረ። ከፊቱ የቆመውን ሰውም ወደ መጸዳጃ ቤት እንዲወስደው ነገረው። ይህን አጋጣሚ ተጠቅማ ሺያው የውሻና የድመት ፎቶ ያለባቸውን ስዕሎችና ምግቦች ሁሉንም ነገር በፍጥነት አነሳች። ከዛ ግን አለቃዋ ቡችላ ይዛ መጣች። ኢን በድጋሚ ልቡ በፍጥነት መምታት ጀመረ። ሰውነቱ በላብ ተጠመቀ እና ሊቀየር ሲል ሺያው መታ ተረፈችው። ሺያው ፈጠን ብላ ያስነጠሰች በመምሰል የውሻ አለርጂክ እንዳለባት ተናገረችና እንድትሄድ አደረገቻት። ወደ መሰብሰቢያ ክፍል ሲደርሱ አንድ ልጅ የውሻ ምግብ ይዞ አየው። ኢን ራሱን መቆጣጠር አቅቶት ሁሉንም ወደ አፉ ከተተው። ሊያስቆሙት ቢሞክሩም ግን አልቻሉም። ሁሉም ነገር ተመሰቃቀለ።
ሺያው ለሱ መስራት በጣም ከባድ እንደሆነና እንዳፈረች ነገረችው። ኢን ግን ላደረገችለት ነገር አመሰገናት። ሺያውም ያልተጠበቀ ንግግሩ አስገርሟት ተነስታ ልትሄድ ስትል ኢን ጫማዋ እንደላጣት አየና የቁስል ፕላስተር አደረገላት። ሺያውም ጥሩ ሰው እንደሆነ ማሰብ ጀመረች። በቀጣዩ ቀን ኢን ከጠረጴዛው ስር እንድታመጣለት ነገራት። ኢን በትንሹም በትልቁም እየጠራ ስለሚያመላልሳት ተናደደችበት። ኢን ካርቶኑን እንድትከፍተው ካደረገ በኋላ ወደ ስብሰባ ስለሚሄዱ ይህን ለብሳ እንድትመጣና የሴት ጓደኛው እንደሆነች እንድታስመስል ነገራት። ከሚንጌን ጋር ዴት አለኝ አይሆንም ስትለው እንደሰረዘላት ነገራት። በሱ ቁጥጥር ውስጥ መሆን ሰልችቷታል። ኢን አጎቱ ዋንግ ወዳለበት ስብሰባ ሄደ። አባቱ ከሞተ ጀምሮ የኢንን ኩባንያ ለመውሰድ እየሞከረ ነው። ከዛ ሺያው ኢን የሰጣትን ልብስ ለብሳ መጣች። በጣም አምሮባት ነበር። የተሰበሰበው ሰው በሙሉ ኢንን ጨምሮ በቁንጅናዋ ተማርከዋል። ኢን ፍቅረኛው እንደሆነች በመናገር አስተዋወቃቸው። ዋንግ ኩባንያውን ለመውሰድ ሚስጥሩን የሚያወጣበትን መንገድ በማሰብ መጠጥ እንዲጠጣ ይነግረዋል። ነገር ግን ሺያው ሁኔታው ስለገባት በሱ ፋንታ እሷ ተቀብላ ግጥም አድርጋ ጠጣችው። ከጥቂት ቆይታም በኋላ ሰከረች። ዋንግም ቀርቦ ሊያናግራት ሞከረ። በዚህ ጊዜ ኢን ጣልቃ ገባና ይዟት ወጣ። ስለ በረዳትም ጃኬቱን ደረበላት። ሊያስመልሳትም ሲል ሽንት ቤት ወሰዳት። በተጨማሪም ልትወድቅ ስትል ይይዛታል። ሺያው ግን ያንተን እርዳታ አልፈልግም፣ ልቀቀኝ፣ አሁን ከሚንጌን ጋር ዴት ልወጣ ነበር የሚገባው፣ ግን እዚህ ካንተ ጋር ነኝ። ኢን እንባዋን ሊጠርግላት ሲል አልፈልግም፣ ስራ አቁሜያለሁ፣ ያንተ ጻፊ አልሆንም ብላው ሄደች። ኢንም ብቻውን ወደ ስብሰባው ተመለሰ። መሃል ላይ ግን የውሻ አሻንጉሊት ይዞ የሚሮጥ ልጅ ሲያይ እንደ ውሻ አደረገው። ይህን ያየው አጎቱ ዋንግ አጋጣሚውን በመጠቀም ድርጅቱን የመውሰድ ህልሙን ለማሳካት አሰበ። ይህ በእንዲህ እንዳለ ሺያው ከኋላ የሚከተላት ሰው እንዳለ ተሰማትና ፈራች። የኢን ጠባቂ ነበር። ስለ ኢን ልጅ እያለ ያሳለፈውን ነገር ነገራት። ሲታይ ክፉና ጠንካራ ሰው ሊመስል ይችላል። እውነቱ ግን የሚያሳዝን ልጅ እንደሆነና የእሷ እርዳታ ስለሚያስፈልገው ጥላው እንዳትሄድ ጠየቃት። በሌላ በኩል ዋንግ ወደ ስብሰባ ክፍሉ ሲመለስ ቡችላ አቅፎ መጣና ቡችላውን ወደ ኢን አስጠጋው። ኢን ራሱን ለመቆጣጠር ሞከረ፣ ግን ስላልቻለ ሊቀየር ሲል ሺያው መታ አስቆመችውና እንደ ፍቅረኛሞች የተጣሉ በማስመሰል ከስብሰባው ክፍል ይዛው ወጣች። ኢንም ለሷ ያለው ስሜት ጨመረ። ስላደረገችለትም ነገር አመስግኖ ከሚንጌን ጋር ወደ ነበረባት ቀጠሮ ወሰዳት። በቀጣዩ ቀን አንድ ሴትዮ የሺያውን ቤት እያጸዳች አገኘቻት። ሺያውን ቤት ተሳስታ እንደሚሆን ስትነግራት ኢን እንደላካት አወቀች። ኢን ሺያው ወደ እሱ ቤት እንድትመጣ አደረገ። ኢን አጎቱ የሚሰልሉ ሰዎችን ስለቀጠረ ፍቅረኛሞች እንደሆኑ ማስመሰል እንዳለባቸው ነገራት። ሺያው አልስማማም አለች። ኢን በምትኩ ከሚንጌን ጋር አንድ ላይ እንዲሆኑ እንደሚያግዛትና ኦፊስ ውስጥ ጎን ለጎን እንዲቀመጡ እንደሚያደርግ በመናገር አስማማት። ከዚያም ሚን ክፍሏን አሳያት። ቢጃማዋን፣ ለፊቷ የሚያስፈልጉ ሁሉንም አይነት ክሬሞች፣ ሁሉንም ነገር አዘጋጅቶላታል። ነገር ግን ሺያው ድመቶቿን አምጥታለች። ኢንን በፍጥነት እንድታስወጣቸው ነገራት። ሺያው ግን እነሱ ከሄዱ እኔም እሄዳለሁ አለችው። በመጨረሻም ከኢን ራቅ ያለ ቦታ እንዲሆኑና ማታ ማታ እሱ በማይኖር ሰዓት እንድታያቸውና እንድትመግባቸው ተስማሙ። የአጎታቸውን ሰላይ ሲያየው ኢን ሺያውን ወደ ደረቷ አስጠግቶ አቀፋት። ኢን ግን የእውነት አፍቅሯታል። ሊሳሳሙ ሲሉ ግን ኢን ጥሏት ሄደ። ጠባቂው ሄዷል አላት። ኢን ጠዋት ለስፖርት ሲወጣ አብሮ ይዟት ይሄዳል። ሺያውን በጣም ደከማት። ቁርስ ሲበሉ ኢን ፀጉሯ ላይ ቆሻሻ ስላየ አነሳላት። ሺያው በዝምታ ተዋጠች። ታዲያ ግንኙነታቸው ከቀን ወደ ቀን እየተሻሻለ እየተቀራረቡ መጡ። ስራ ቦታ ላይ ግን ከሚንጌን ጋር ሲያያት ኢን በንዴት ይቃጠላል። ኢን ለምን ሚንጌን እንደምትወደው ጠየቃት። ቆንጆ ነው፣ በዛ ላይ ደግሞ ደስ የሚል ሰው ነው አለችው። ኢን ከስራ ሊወጣ ሲል ሁለቱ አምሽተው እንደሚሰሩ አወቀ። ታዲያ የሰከረ መስሎ ይዘውት እንዲሄዱ አደረገ። ኢን በዝምታ ሁለቱም የሚያወሩትን ይሰማል። ሺያው ፍቅሯን ልትገልጽለት ስትልም ኢን መሃል ገብቶ አቋረጣቸው። ሺያውን በጣም ተናዳበት ድመቷን ይዛ አሰቃየችው። እሱም ከሚንጌን ጋር ሌላ ዴት አዘጋጀላት። ዋንግ ሺያውን ከሌላ ወንድ ጋር ሲያያት ኢን ፍቅረኛው አይደለም ብሎ ሊናገር ሲል ኢን ደረሰና ሺያው ፍቅረኛዬ ነች አለ። ዋንግም እንዳልተሳካለት አውቆ ሄደ። ሚንጌን ኢን ፍቅረኛዋ እንደሆነ አወቀ። የስራ ቦታቸውም ላይ የሺያው ጓደኛ ኢን የእውነት ይወድሻል ማለት ነው፣ ካልሆነማ ለምን ይህን ሁሉ ነገር ዝም ብሎ ያደርጋል አለቻት። በተጨማሪም ደግሞ የኢን እናት ስትመጣ እንዳየቻቸው እንዲጋቡ ፈለገች። ኢን ሺያውን ሲያጣት ወዲያው በሴኪሪቲ ካሜራ አስፈለጋት። ጠባቂውም የኢን ስሜት ስለገባው ሊረዳው ወሰነና አብረው እቅድ አወጡ። የመጀመሪያ ያደረገው ነገር
ድመቷን ሲያይ ራሱን መቆጣጠር አለመቀየር ነው። ከዛ ደግሞ ምግብ ማብሰል። ቢሆንም ግን ሺያውና ሚንጌን ይበልጥ እየተቀራረቡ ሄዱ። ሁለቱን ለመለያየት የሺያውን ጠረጴዛ ወደ ኢን ቢሮ አስገቡት። ከዛ ኬክ አዘጋጅቶ ጠበቃትና ስሜቱን ነገራት። ሺያው ግን አልተቀበለችውም። ኢንም ልቡ ተሰበረ። ጠዋት ላይ ሺያው ድመቷ ጠፍታ እያለቀሰች አገኛት። እሱም እንደምንም ፈልጎ አገኘላት። ለመጀመሪያ ጊዜ ድመት ለመንካት ቻለ። ሺያውም ድመቷን ስላገኘላት አመሰገነችው። እሱም ስለምወድሽ ነው ይሄ ሁሌ የማደርገው አላት። እሷም አፍራ ወደ ክፍሏ ሄደች። ዋንግ አሁንም የተለያዩ ምክንያቶችን በመስጠት ድርጅቱን ለመውሰድ መሞከሩን አላቆመም። ኢንም እሱ ለድርጅቱ ብቁ እንደሆነ ለማሳየት ቀን ከሌሊት ያለ እረፍት መስራት ጀመረ። ሺያው ለጤና ጥሩ አይደለም፣ ወደ ቤት እንሂድ እያለችው ወደ ተኩላነት ተቀየረ። ሺያው ልታረጋጋው ስትሞክር ግን ራሱን ሳተ። በቀጣዩ ቀን ጠባቂው እየባሰበት እንደሆነ ነገረው። ኢን ግን ሺያውን ሊያጣት ስለማይፈልግ ደህና እንደሆነ አስመሰለ። ሺያውን በበኩሏ ምንም ቢፈጠር ከእሱ እንደማትለይ ነገረችው። ኢን እየባሰበት እንደሄደ ሲገባው ግን እሷን እንዳይጎዳት በማሰብ ለመራቅ ወሰነ። ጠዋት ስትነሳም ካጠገቧ ነበር። እሱም ያዘጋጀውን ትኬት ሰጣትና ሚንጌንን አግብታ እንድትኖር ነገራት። ሺያውም ስትወደው ለምን እንደሸሻት አልገባትም። ኢን ከዚህ በኋላ ምንም ግንኙነት የለንም፣ ቤቱንም ለቀሽ መሄድ ትችያለሽ አላት። ሺያውም ልቧ ተሰብሮ እያለቀሰች ወጣች። ሺያውና ሚንጌን ተገናኙ እና ወደ ሙዚየም ገቡ። ሺያው ግን የውሻ ስዕል ባየች ቁጥር ኢን ነው ትዝ የሚላት። ሚንጌንን በመጨረሻ ፍቅሩን ገለጸላት። ሺያው ግን ልቧ ውስጥ ሌላ ሰው እንዳለ ነግራው ጥያቄውን ውድቅ አደረገችው። ዋንግ ለኢን በሽታው እንዳለበት ያወቀ ጊዜ ያነሳውን ፎቶ አሳየው። ቢሮውም ተመሰቃቀለ። ሺያው እንዳጋጣሚ መታ ልታረጋጋው ሞከረች። ነገር ግን ኢን ወደ ራሱ መመለስ ስላልቻለ ጠባቂው ከኋላ መታውና ራሱን ሳተ። ጠባቂው የኢን በሽታ በጣም እየባሰበት እንደሆነ ነገራት። ሺያው ቢያንስ እንኳን አንዴ ልየው አለች። ጠባቂው ግን አይሆንም፣ ሊጎዳሽ ይችላል አላት። ወደ ስራ ስትመለስ ጓደኛዋ ዋንግ ድርጅቱ እንደተቆጣጠረውና ሚንጌን ደግሞ ዳይሬክተር እንደሆነ ነገረቻት። ሺያው ወዲያው ሚንጌን የኢንን ሚስጥር እንደተናገረ በመገመት ልታዋራው ሄደች። ሚንጌን ግን የሚያውቀው ነገር እንዳይለ ነገራት። የሴኪዩሪቲ ካሜራ ቅጂዎቹን ሲመለከቱ ግን የሺያው ቦርሳ ውስጥ ካሜራ አድርጎ እንደነበር አወቁ። ሺያውን በጣም ተናዳ እንደምትበቀለው ተናግራ ወጣች። በሌላ በኩል ኢን ራሱን መቆጣጠር አቅቶት ወንበር ላይ ታስሯል። ሺያው መታ ልታናግረውና ልታረጋጋው ሞከረች። ኢን ግን ከመረጋጋት ይልቅ ይዞ ሊነክሳት ሲል ሺያው ሳመችው። ኢንም ወደ ራሱ ተመለሰ። በቀጣዩ ቀን አብረው ወደ ድርጅቱ በመሄድ ድርጅቱን ከዋንግ እጅ አተረፉት። ኢን ሺያውን በደስታ አቀፋት። ከ3 ወር በኋላም ኢን ተንበርክኮ የታገቢኛለች ጥያቄ ጠየቃት። ሺያውን በደስታ ተቀበለችው። ኢንም ቀለበቱን አድረገላትና ሳማት። በስተ መጨረሻም አብረው በፍቅር መኖር ጀመሩ። ፊልም የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።